ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈችው እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማነው። ፍርድ ቤት ቢለቅህ እኛ አንለቅህም። ሰሞኑን በማህበራዊ ሚዲያ መነጋገሪያ የነበረው የአርቲስት አንዷለም ጎሳ አዲሱ ሙዚቃ በብዙዎች ዘንድ ትችትን እያስተናገደ ይገኛል። ይህም አርቲስቱ ቀደም ሲል የበፊት እጮኛውን ሞዴል ቀነኒ አዱኛን በራሱ እጅ ገሏል በሚል ምክንያት ጉዳዩ በፍርድ ቤት ሲጣራ ቆይቶ ከዓመትና ወራት ቆይታ በኋላ አርቲስቱ ይህንን ተግባር አልፈጸምክም ብሎ በነፃ እንዳሰናበተው የሚታወቅ ጉዳይ ነው። ይህንንም ተከትሎ አንዳንዶች አርቲስቱ ነፍሰ ገዳይ ነው፣ ከስር የወጣውም አርቲስቱ የተለያዩ ሰዎች ስለሚያውቅና ትላልቅ ባለስልጣናት ጋርም ግንኙነት ስላለው ነው እየተባለ ነበር። ይህንንም ተከትሎ የሟች ሞዴል ቀነኒ አዱኛ ቤተሰቦች በየቦታው ፍትህ ለቀነኒ ፍትህ ስጡን እያሉ ሲጮሁ እንደነበር የቅርብ ጊዜ ትዝታ ነው። ታዲያ ምንድነው የሆነው? ሰሞኑን አርቲስቱ ባወጣው አዲስ ሙዚቃ መታሰቢያነቱን ለቀድሞ እጮኛው ለሞዴል ቀነኒ አዱኛ ነው በማለቱ ምክንያት ብዙዎች ተቃውሞ አስነስተውበታል። ምክንያቱም ቢያንስ እንኳን አርፎ ይቀመጥ፣ በእጁ ላይ የሷ ደም እያለ ለመሸንገል ይህንን ሙዚቃ አወጣ እያሉ ብዙዎች ከባባድና ጠንከር ያለ አስተያየት እየሰጡ ነው። ከዚህ መካከል ደግሞ ብዙዎቻችን የምናውቃት በማህበራዊ ሚዲያ የሴቶች መብት ተሟጋች ነኝ የምትሏ ጆርዲን ከባድና ጠንከር ያለ አስተያየት ሰጥታለች። ምንድን ያለችው? ይህንን የምናይ ይሆናል። ውድ የአዲስ ነገር ቤተሰቦች፣ ቻናሉ አዳዲስ መረጃዎችን ፈልጌ ለእናንተ የማቀርብበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንሆን እያልኩ እስቲ ጆርዲ ያለችውን ነገር ሰምተን እንመለስ። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ፣ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ፣ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት፣ ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል።
አጥፍቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒ ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህም። እጅህ ላይ ደም አለ። የፈለገ ብትታጠብ የማይነጻ ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበርን ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። እንግዲህ ቤተሰቦች ጉዳዩን እንዳዳመጣችሁት ነው። ጆርዲን ስሜታዊም ሆና ጠንከር ያለ አስተያየት ሰጥታለች። አንለቅህም፣ አንላቀቅም፣ እኛ ደግሞ ከስር እየተከተልን ገዳይ መሆንህን እናስታውሳለን፣ እንዲህማ በቀላሉ አንላቀቅም እያለች ነው። እንግዲህ እውነት ማጋን ያለው ለመፍረድ ይከብዳል። አርቲስቱም በእጮኛው ሞት ክፉኛ እንደተጎዳ ሲናገር ነበረ። በግድያው እጁ እንደሌለበት ነገሩ በአጋጣሚና ባልታሰበ መልኩ እንደተደረገ በዛ ሰሞን ደግሞ ቀነኒ አዱኛ ጭንቀት ላይ እንደነበረችና ወጣ ያሉ ነገሮችን ታደርግ እንደነበረ በመጨረሻም ቀነኒ አዱኛ ራሷን እንዳጠፋች ነው አርቲስቱ ሁሌም እየተናገረ ያለው። እውነት ማጋን ያለው እውነቱን ፈጣሪ ነው የሚያውቀው። እናንተስ በዚህ ላይ ያላችሁ ሀሳብና አስተያየት ምን ይመስላል? በኮሜንት ሴክሽኑ ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው እንዲደርስ ደግሞ ሼር፣ አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንሆን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ሰላም።